ራሴን ከትላንቱ ጋር ነው ኮምፔር ማደርገው ሁሉ ጊዜ ከትላንት ራስ ጋር ስታደርገው ላይክ ወይ ታፍራለህ ወይ ደግሞ ኦኬ ትላለህ ገብቷል የተሻለ ሰው ሁሉ ጊዜ የተሻለ ሰው ለመሆን ስትሰራ ሳታስበው በጣም ብዙ ፍሬዎችን አፍርተህ ታገኝ ገብቷል በቃ እኔ ማን ሰውን ምለው never compete with anyone just compete from ከናንተ ትላንትና ጋር ከኛ ትላንትና ጋር ኮምፔር ስናደርገው የተሻለ ሰው ለመሆን እንሰራለን ማለት ነው ሌላው ነገር ግን እንትን ማለትም ፈልገው በጣም ብዙ ሰዎች ጋር እማየው መጀመሪያ ያንን ዕውቀት መገንባት አለብኝ ራሴ ላይ ለዛ ለመሆን ለምፈልገው ነገር ቫልዩ አድ ማድረግ አለብኝ ዕውቀትን መጨመር አለብኝ ከትላንቱ ዛሬ የተሻለ በዛ ላይ ታይማችን ዌስት ማድረግ የለብንም አልባሌ ነገሮችን ከማድረግና ከመስማት መቆጠብ አለብኝ ለኔ የሚጠቅመኝ የትኛው ኢንፎርሜሽን ነው ብለን በደንብ መለየት ያለብን ይመስለኛል ምን ማለት ነው ለምሳሌ የትኛውን ዕውቀት ነው የትኛውን ኖሌጅ ነው ምንፈልግ የትኛው አለ ያ ሰው ራሱ ላይ በደንብ ኢንቨስት ሲያደርግ ራሱን አፕግሬድ ባደረገው he will be the best ትሄዳለሽ ማለት ነው so entrepreneur ላይ መጀመሪያ ራስ ላይ ዲሲፕሊን ማድረግ ለምትፈልገው ነገር ዕውቀት ራስ ላይ በጣም መግዛት ዋናው ነገር ነው ብያስባለሁ ሁሉም መጽሐፍ ቅዱስን ሳነብ እንትን ላለው በተለይ ጸልዬ ስነሳ ሌላ ሰው ሆኜ ኃይልን ይዤ ነው የሚሄደውና አንድ ሰው ምን አለኝ ኢትዮጵያ ውስጥ ብዙ ተስፋ የለም እና መሄድ ነው ማስበው ምንም ብሎ እንዲ እንትን ላይ ነው አይ ቲንክ የሆነ መድረክ ላይ ጠየቀኝ ማለት ነውና መጀመሪያ ተስፋ ምን ነበር ሁሉ ጊዜ ምንድነው ምለው ተስፋችን what's the source of our hope መጀመሪያ አየ እሱ ነገር ሲናጋ እኛም አብረን እናጋለን እኔ ለኔ መጀመሪያ መነሻይም ተስፋይም እግዚአብሔር ነው ይሄ የማይናወጥ መሰረቴ ጌታዬ ነው ገብቷል ነገሮች ልክም ቢሆኑ ባይሆኑም የማይናወጥ መሰረት ነው ያለኝ የቆምኩት እሱ ላይ ነው ሰው ላይ አይደለም ሰውን አልመለከትም ሰውንም ተስፋ አላደርግም ሰውን ተስፋ ማድረግ በራሱ ከባድ ነገር ስለሆነ ብዙ ጊዜ የምንጎዳው ኤክስፔክቴሽን አይደለ ኤክስፔክቴሽን እኮ ነው የሚጎዳን ጉዳዩ እኮ አይደለም የሚጎዳን ኤክስፔክቴሽን is በቃ በጣም መጥፎ ነገር እሱ ነው የሚጎዳን ኤክስፔክት አናደርግ አይደለም ግን ሁሉ ጊዜ የተስፋችን ምንጩ ምንድነው what's the source ለኔ እግዚአብሔር ነው ስለዚህ ነገሮች ሲበላሹም እግዚአብሔር ጋር ነኝ ነገሮች ሲስተካከሉም እግዚአብሔር ጋር ነኝ እግዚአብሔር ነገሮችን ሲያስተካክል መንገድን ሲያደርግ ያለውኝና ዲፕሬስድ የምትሆንበት ሞመንት አለ ዲፕሬስድ is a very strong word በራሱ ምናልባት አንተርፕረነርም እንሁንም አንሁንም እኔ ከምጋምሳስለዋለሁ መሰለ በአመት ውስጥ ያሉ ሲዝኖች ክረምት እንዲያሉ 4 ሲዝኖች አሉ የሰው ህይወትም it's a reflection of that የሆነ ጊዜ ላይ ምን ቆዝምበት አለ ደሞ ምናበብበት አለ ደሞ የሆነ ብርድ የሚልበት ወቅት አለ ችግር የሚመጣበት we have to pass through that ይሄ ሁሉ ጊዜ ሰርግ የለም ሁሉ ጊዜ ለቅሶም የለም በመድር ላይ ምንም permanent የሆነ ነገር የለም በነገራችን ላይ ምንም nothing is permanent successም guarantee አይደለም ለነገ guarantee አይደለም ገብቷል አይደል ስለዚህ ምንም በመድር ላይ permanent የሆነ ነገር የለም ግን እኔ ምንድነው በዚህ ሁሉ ምለው permanent የሆነው ቋሚ የሆነው ሁሉ ጊዜ የማይናወጥ መሰረት አለኝ እግዚአብሔር ነው መሰረቴ ጌታ ነው መሰረቴ ስለዚህ እሱ ጋር ቆማለሁ ሲዝኖቹ ሁሉ ሲመጡ የማይናወጥ መሰረት ስላለኝ በሱ ውስጥ አልፏቸዋለሁ እነዚህን sad ሞመንቶች ዲስአፖይንትመንቶች ፍርስትሬሽኖች ይሄንን ነው ገብቷል አንዳንድ ጊዜ ሰዎች ጭቃ ውስጥ ይሆኑና ሊጎትቱ ይሞክራሉ የራሳችንን አይደንቲቲ ማወቅ የመጀመሪያው ነገር ነው ልካችንን ማወቅ ሴት ማለት ሴት ብቻ አይደለም ሴት ክብር አላት ሴት ደግሞ ራሷን ማክበርም አለባት at the same time ከወንድ በላይ ሴቶች የሚዘጉት በሮች ሊኖሩ ይገባል ገብቷል አይደለ እንደ ሴት ለዘጋ የሚገባኝ ራሴን ሳከብር ሰው definitely ያከብረኛል እባካችሁ አክብሩኝ ሴት ነኝ ምራቸው መስመሮች አሉ ባውንደሪዎች አሉ መሄድባቸውና ማልሄድባቸው ቦታዎች አሉ ለምሳሌ መገኘት የሌለብኝ ቦታ ተገኘቼ ፕሮቮክ ተደረኩኝ ልል አልችልም አለመገኘት ከሌለብኝ አለመገኘት ነው አለመሆን የሌለብኝ ነገር አለመሆን ነው ገብቷል አይደለ መጀመሪያ ራሴን ማወቅና ራሴን ማክበር አለብኝ ሴት በሚለው ሰዎችን ወንዶችን አኪዩዝ ማድረግ አልችልም ገብቷል በጣም መልካም ስብዕና ያላቸው በጣም ብዙ ሰዎች አሉ ክፎቹ ገብቷል አይደል ስለዚህ አው ሴት በመሆን ያሉ ነገሮች አሉ ግን ትልቁ ስራ የሚጠበቀው እኔ ጋር ነው
ራሴን ማወቅ አለብኝ በራሴ ልክ መኖር አለብኝ ስል አንዳንድ ጊዜ ሰዎች ሲሰዳደቡ ወይ መንገድ ላይ ድንገት ሰው ሲሰድብ አይተህ ታውቃለህ መልሶ መስደብ ዝማናት የኔ ልክ እሱ አይደለም ከሰውየው እንዲያውም ባሽ ልክ እሱ ስላልሆነ አንዳንድ ለዛ ነው አየህ ዝም ብለን የምናልፋቸው ድምጾች አሉ ማን ኢንተርቴን ማናደርጋቸው ነገሮች አሉ ያብተዋል አይደለ ለዚህ ነው ቅድም ያልኩ ጭቃ ውስጥ ሆኖ ሊጎትቱን የሚፈልጉ ሁኔታዎችና ሰዎች አሉ that's their level የኛ ሌቭል ደግሞ ከሱ የተሻለ መሆን አለበት አንድ እሱ ነው ሁለተኛ እንደ ሴት ስንሆን ሴትነታችንን ማክበር መቻል አለብን I'm sorry to say that ብዙ ጊዜ ሴቶች የላይክ ቀሚስ ይለብሳሉ ብዙ ጊዜ ኢትዮጵያ ውስጥ አሁን ላይ በተለይ ኢንዳይሬክትሊ በማወቅም ሆነ ባለማወቅ ራሳቸውን እንደ ኦብጀክት ያደረጉት ነው እንዴት ምን ማለት አይመስለ the moment እኔ ከሰውነት ወርጄ በሴትነት ያንተ ጋር ከመጣሁኝ ራሴን እንደ ኦብጀክት አድርጌዋለሁ በሂውመን ሌቭል እኔ እናንተ እናወራለን ገብቷል አሁን ለምሳሌ ስለ ስራ ስናወራ ስለ ስራ ነው የምናወራው ሌላ ግን እኔ ሴት ነኝ ብዬ በሴትነቴ ልክ ለመምጣት ስሞክር ራሴን አንድ ስቴፕ አውርጄዋለሁ we need boundaries እኔ በሬን ከፍቼ ለምን ሌባ ገባብኝ ልል አልችልም እኔ ሰውን ሰድቤ እንዴት መልሶ ሰደበኝ ልል አልችልም ገብቷል ሁሉ አክሽን ሪአክሽን አለው ገብቷል አይደል አንተን ማክበር አለብኝ ወንድም ማክበር ማለት አንቱ ምንም ማለት ብቻ አይደለም የወንድ ደግሞ ራሱን የቻለ አይደንቲቲ ያለው አይደለ ወንድ መከበር አለበት መጽሐፍ ቅዱስ ላይ እንደሚያስተምር ሴት ደካማ ነች የሚለው እሱንም ማወቅ አለብኝ አጥሴም ገብቷል ለባሌ ሚስት ነኝ እንጂ የሆነ ቦስ አይደለሁም እነዚህ ነገሮች በደንብ ለይተን ማወቅ አለብንና ከሴት ምን ይጠበቃል የሚለው ነገር ራሴን መስራት ያለብን ነገሮች መስራት አለብኝ ማለት